የመጀመሪያው እናንተ ጋር ይሄ ነክታችሁ ማይመጣ ከሆነ እዚች ጋር ሰሌክት አላረጋችሁም ማለት ነው። ለምሳሌ ባዶ ቦታ ሰሌክት አረኩኝ፣ ይሄው እንደምታዩት ኢፌክት ኮንትሮልስ የሚል ነገር የለም። ነገር ግን ይሄንም ክሊፕ ብነካ የለም፣ ምክንያቱም ትራንስፎርም የሚል ነገር አድ አላረኩበትም። ነገር ግን ይሄኛውን ክሊፕ ስነካ ምን ያመጣልኛል? እዚህ ጋር ትራንስፎርም የሚለውን ኤዲት ስለከተትኩበት እዚህ ላይ ያመጣልኛል። እዚህ ጋር አሁን ለምሳሌ ስኬል የሚለውን ነው። ስኬል ማተለቅ፣ ማሳነስ የመሳሰሉትን ነገሮች ነው በስኬል የምታረጉት። ቪዲዮአችሁ ማተለቅ፣ ማቅረብ፣ ማራቅ ትችላላችሁ በስኬል። እዚች ጋር የሰዓት ምልክት አለ ወይም ቱግል አኒሜሽን ምትል እዚች ጋር አለች። እሷን ትነካላችሁ። 100% ላይ ነው ማለት ቪዲዮ እንደነበረ ነው፣ አልቀረበም፣ አልራቀም፣ እንደነበረ 100% ላይ ነው ማለት ነው። እዚህ ጋር ካያችሁ ምን አለች? የአድ ወይም ሪሙቭ ኪፍሬም የምትላለች። እቺ ነገር ምንድነው የምታደርገው? እዚች ቦታ ላይ ይሄ ነገር እንዴት ይተልቅ? እዚች ሰከንድ ላይ የመጀመሪያው 00 ሰከንድ ላይ እያያችሁ ከሆነ እዚህ ጋር ታይም ላይኑ ይሄዳል። እንደዚህ 0 ሰከንድ ላይ ምን ያክል ይሄ ነገር ይጨምር ይቀንስ የሚለው ነው። እኔ ለምሳሌ ላቅርበው። ካያችሁ እዚህ ጋር በጣም ቀርቧል። ስለዚህ ቪዲዮ ሙሉ ቀርቧል ማለት ነው ወይም ተልቋል። ነገር ግን እዚህ ጋር 100 አርጌው 100 አረኩትና ኖርማል ይሆናል። ከዛ እቺኛዋን እንዴት በኪቦርድም መጻፍ ትችላላችሁ ወይም ወደ ጎንና ወደ ግራ እቺን የእጅ ምልክቷን በማውሳችሁ ወደ ጎን፣ ወደ ግራ፣ ወደ ቀኝ፣ ወደ ግራ ስታረጉ ወደ ላይ ወደ ታችም ስታረጉ እየጨመራችሁ እየቀነሳችሁ ትመጣላችሁ። በዚህ መቆጣጠር ትችላላችሁ። በኪቦርድም መጻፍ ትችላላችሁ። ከዛ እንደዚህ ይመጣል። ከዛ ግን እዚች ጋር ለምሳሌ ሁለተኛው ሰከንድ ላይ በደንብ ደግሞ እንዲቀርብ ከፈለኩኝ እቺኛዋን ወደ 200% ለምሳሌ 229 ላይ ባረገው ከዚህ እስከዚህ ጋር ሲመጣ እየቀረበ ይመጣል ማለት ነው። ያውን ዙም እያደረገ ይመጣል። ከዚች ደግሞ ከ200ዋ ወደዚህ ሲመጣ እዚች ጋር ምን ታረጋላችሁ እናንተ? አድ ወይ ሪሙቭ ኪፍሬም የምትለዋን ትነካላችሁ። ወይም ደግሞ ባይ ዲፎልት ዝም ብላችሁ ይሄን ነገር ስታንቀሳቀሱ ራሱ አውቶማቲካሊ እዚህ ጋር አድ ያደርጋል። እናንተ ደግሞ ከፈለጋችሁ አድ የምትለዋን እቺኛዋን ትነካላችሁ። ይሄው እንደምታዩት እዚች ጋር ይፈጥራል ማለት ነው። ራሱ አድ ኪፍሬም ያደርጋል። እኔ ያው ለፍጥነትም እቺኛዋን ዝም ብዬ ስቀንስ አውቶማቲካሊ ያደርጋል። ስለዚህ እዚህ ጋር 58 ላይ ባረገው ለምሳሌ ቪዲዮ መጀመሪያ 100 ነበር፣ ቀስ እያለ ቀረበ፣ ከዛ ደግሞ ቀስ እያለ ራቀ። ስለዚህ በዛች ሰከንድ ላይ ያለውን ኢፌክት የምንቆጣጠረው ምን ይባላል? አድ ወይም ሪሙቭ ኪፍሬም ነው። ለምሳሌ ይሄ ነገር እስከዚህ ድረስ ተመሳሳይ እንዲሆንና 100% እንዲሆንና እዚህ ጋር ሲደርስ ቶሎ ዙም እንዲያደርግ ከፈለኩኝ ምንድነው ማድረግ? እዚች ጋር መጣና ወይም እዚህ ጋር አድ ኪፍሬም ማለት ትችላላችሁ። ወይም አውቶማቲካሊ እዚህ ጋር ትመጡና ከዛኛው ጋር ከሱ በፊት ካለው ጋር 100 ታረጋላችሁ። ምን ይሆናል? እዚህ ጋር በሁለት ቁጥሮች መካከል ምንም ዲፈረንስ ከሌለ፣ ምንም ልዩነት ከሌለ ምንም አይንቀሳቀስም ማለት ነው። በቃ ራሱ ነው። ነገር ግን በሁለት ኪፍሬሞች መካከል ቁጥር መቀያየሩ ከሆነ ለምሳሌ እዚህ ጋር 100 ነው፣ እዚህ ጋር 200 ቤት ካስገባችሁ እየጨመረ ወይ እየቀነሰ ይመጣል። እዚህ ጋር አሁን ከ200 ወደ 50 ሲሄድ ደግሞ እየራቀ ይመጣል። ስለዚህ ሁለት ተመሳሳይ ነገር ከፈለጋችሁ በዚህ ውስጥ ራሱን ድጋሚ ትጽፋላችሁ። እስከዚህ ድረስ ራሱ ይሁን ማለት ነው። ይሄ እስከዚህ ድረስ ልክ እዚህ ጋር ደርሶ ደግሞ ይጨምር ካላችሁ እንዲህ ማድረግ ትችላላችሁ። ማሳነስ ማተለቅ ትችላላችሁ። ይሄ ስኬል የሚባል ኢፌክት ነው። ለአሁን ለቱቶሪያል ይሄን ነው። መደለት ስትፈልጉ ሙሉ ሰሌክት ታረጉና ሌፍት ክሊክን ጫን ብላችሁ ሰሌክት ታረጋላችሁ። ከዛ ዲሌት የምትለዋን በተን ትነካላችሁ። ራሱ ይደልታል። አሁን ምንም የለም ማለት ነው። እሺ ሌላኛው ኢፌክት ደግሞ ዝም ብዬ ስለ ፖዚሽን የሚለውን ላሳያችሁ። ይሄ ደግሞ ቪዲዮአችሁ ወደ ጎን፣ ወደ ግራ፣ ወደ ላይ እና ወደ ታች የሚያደርግላችሁ ነው። ለምሳሌ እዚህ ጋር መጣው ፖዚሽን የሚለውን ነካው። ከዛ እቺኛዋን ታበራላችሁ መጀመሪያ ቱግል አኒሜሽን። ከዛ ይሄ መጣ ኪፍሬም ራሱ እዚህ ጋር ይከታል። ባይ ዲፎልት 1920 በ1080 የኤችዲ ቪዲዮ ሳይዝ ነው። ሶ እኔ ደግሞ እዚህ ጋር ምን አረኩኝ? የ1920ን ወደ ጎን ሳረጋት ምን ይሆናል? ወይም ወደ ግራ ወደ ቀኝ ሳረገው ጫን ብዬ ሌፍት ክሊክን ወደዚህ ያደርጋል። ቪዲዮ በፊት መሃል ነበር፣ አሁን ግን ወደ ጥግ ተጠጋ ማለት ነው። ከዛ እነዚህን አንዳንድ ኤዲቶች ላይ ስለምትጠቀሙ ነው። ለምሳሌ እዚህ ጋር ደግሞ አመጣውኝና ብጨምረውና ወደዚህ ወደ ቀኝ ባረገው ከግራ ወደ ቀኝ ይሄዳል ማለት ነው። ቪዲዮ ያያችሁት ነው። ከግራ ወደ ቀኝ ይሄዳል። ለምሳሌ ደግሞ ይሄን ልደልትና ወደ ላይና ወደ ታች ላሳያችሁ። እዚህ ጋር 1080 ይላል። እኔ እቺን ስላበራው ባይ ዲፎልት በቃ ይሄን መጠቀም ትችላላችሁ። ይሄን ወደ ጎን ስታረጉት ራሱ እዚች ጋር ራሱ አዲስ ኪፍሬም
ይከፍታል። ከዛ እዚህ ጋር ደግሞ ሲደርስ ወደ ላይ እንዲያደርግልኝ ካረኩት መቀነስ ነው፣ ቀንሳለሁ። ስለዚህ ከታች ወደ ላይ ይሄዳል ማለት ነው። ስለዚህ በዚህ መንገድ ኤዲት ማድረግ ትችላላችሁ። ይሄ አንዱ የፕሪሚየር ፕሮ ኢፌክት ነው። ትራንስፎርም ይባላል። ቀላሉ ኢፌክት ነው። ብዙ አይነት ኢፌክቶች አሉ። ስለ ኢፌክት ራሱን የቻለ የሚጠቅማችሁን ስለ ከለር፣ የተለያዩ ኦዲዮ ኢፌክቶች፣ ቪዲዮ ኢፌክቶች፣ ትራንዚሽኖች እንዴት እንደምናደርግ ሌላ ቱቶሪያል ቀጣይ ስላለ በሱ መለሳለሁ። ለአሁን ግን ኢፌክት ምን እንደሚመስል አይተናል። ሌላው ደግሞ ምን እንደሚመስል ነው። ዊንዶ እዚህ ጋር ቴክስት የሚላለ ቴክስቶችን ኤዲት ስናደርግ እዚህ ጋር ነው የሚመጣው። እዚህ ጋር ስለ ታይም ላይኖች አሉ። እዚህ ጋር ደግሞ ቱሎች የምንጠቀማቸው የተለያዩ ቱሎች አሉ። ይሄ ለምሳሌ ሰሌክሽን ነው። ይሄ ፎርዋርድ ባክዋርድ የሚያደርግ ነው። እዚህ ጋር ከት የሚያደርግ አለ። ምንድነው የሚያደርገው? ይሄን ኦዲዮ ለምሳሌ ወጥ ነው፣ አንድ ነው። እዚህ ጋር መጥቼ ከት ምትለዋን ወይም በሾርት ከት ሲ ነው የምትነኩት። ሲ ስትነኩ ወይም ደግሞ ከት ምትለዋን እዚህ ጋር ስታደርጉ ይሄን ነገር ለሁለት ያካፍለዋል። ከዛ ሰሌክት የሚለውን ትነካላችሁ። ይሄን ወደ ላይ ወደ ታች ሌየሮችን ወደ ጎን ወደ ግራ ማድረግ ትችላላችሁ። ስለዚህ ይሄን ሁለት ቪዲዮ አደረኩት ማለት ነው። ስለዚህ የተለያዩ ሁለት ቪዲዮዎች ሆኑ ማለት ነው። ሁለት ክሊፖች ሆኑ። ለምሳሌ እዚህ ጋር ይሄ ያልቃል፣ ፕሌይ እለዋለሁ፣ ጠፋ። እዚህ ጋር ይጀምራል፣ ተቆረጠ ማለት ነው። ለመቁረጥ የምንጠቀመው ነው። እዚህ ጋር ፔን ቱል አለው። እዚህ ጋር ስሊፕ ቱል አለ፣ ሬክታንግል ቱል፣ ሃንድ ቱል። ሃንድ ለምሳሌ ይሄን ወደ ታች ወደ ላይ፣ ይሄን እንዲህ ወደ ላይ ወደ ታች ለማድረግ ነው። ቴክስት ለምሳሌ ቴክስቶችን ለመጻፍ ነው። እነዚህ ሙሉ ቱሎች የራሳቸው በቱል ቀጣይ ቪዲዮ ላይ እመጣለሁ። ይሄ ጀስት ለማሳየት ነው። ሰሌክትን ስነካ ምንድነው የሚያደርግልኝ? ይሄን ወደ ጎን ወደ ግራ ያደርግልኛል። ይሄ ሌየር ይባላል። ምንድነው? ለምሳሌ ይሄን ቪዲዮ ክሊፕ እዚህ ላይ በመሃሉ ትራንዚሽን ሲያደርጉ ላርግ ብል ከዚህ ብነሳ አሁን ይሄን ነው የሚያሳየኝ የታችኛውን። ከዛ እዚህ ጋር ሲደርስ ይቀየራል፣ ከላይ ስላለ ማለት ነው። እዚች ጋር እቺ ከላይ ነው። ከላይ ያለ ነገር ሁል ጊዜ ምንድነው መጀመሪያ የሚታየው እሱ ነው። ያኛውን ይደብቀዋል ማለት ነው ከጀርባ ያለው። ስለዚህ ከላይ ስታረጉ ሌየር ይባላል። ይሄ አሁን ሌየር 1 ነው። ይሄ ሌየር 2 ነው። ሌየር 3 እያለ ይሄዳል። ኦዲዮ ደግሞ ወደ ታች ነው። የመጀመሪያ ኦዲዮ ለምሳሌ እዚህ ጋር ኖርማል ድምጽ ልትጠቀሙ ትችላላችሁ። ቀጣይ የኢፌክቶችን የተለያዩ የሳቅ የምን ደግሞ ወይ ደግሞ የሜም ሳውንዶችን ስትጠቀሙ ኦዲዮ 2፣ ባክግራውንድ ሙዚክ ኦዲዮ 3 ላይ ልትጠቀሙ ትችላላችሁ። እና የተለያየ ሌየር ላይ ስታረጉ እንዳይጋጭ እርስ በርሳቸው ማድረግ ትችላላችሁ። እዚህ ጋር ቴክስት ምናምን ስለጻፍኩኝ ነው። ቴክስት እንዴት እንደምንጽፍ በቀጣይ ቱቶሪያል እናያለን። ይሄ ጀስት ለማሳየት ያህል ነው። እዚህ ጋር የምናየው ምን እንደሚመስል ነው። የኤዲታችን ወይም ቪዲዮአችን ኤዲት ተደርጎ እዚህ ጋር ኤዲት ያደረግነው ነገር ፋይናሊ ምን እንደሚመስል የምናይበት ስክሪን ይሄ ነው። ሲኩዌንስ 01 የሚል እዚህ ጋር ይሄ ሙሉ ታይም ላይናችን ነው የምንቆጣጠርበት። እዚህ ጋር ሎክ ማድረግ እንችላለን እንዳንነካካው። ለምሳሌ ይሄን ብቻ ነው የምንነካው። እዚህ ጋር ሎክ ካረግ ነው ይሄን እንነካለን። እዚህ ጋር ፕሪቪው ማድረግም ይቻላል፣ ማየትም ይቻላል። ቪዲዮዎችን በመንካት ደብል ክሊክ ነው የምታደርጉት እና ምን እንደሚመስል እዚህ ጋር ማየት ትችላላችሁ። ኦሬዲ አንዴ ስላስገባ ነው ይሄን ይመስላል። የዛሬ ቪዲዮ ይሄን ይመስላል። እዚህ ጋር ፕሌይ ለማድረግ ፕሌይ ነው የምትሉት ወይም ደግሞ በማውሳችሁ በኪቦርዳችሁ ስፔስ ነክታችሁ ፕሌይ ማድረግ ትችላላችሁ። እነዚህ የተለያዩ እዚህ ጋር ስናፕ ሹት ነው የምታደርጉት። ይሄን ነገር እንደ ፎቶ ራሱ ስናፕ ያደርግና በፕሮጀክታችን ውስጥ ያስገባዋል። እነዚህን ነገሮች ምን እንደሚመስሉ በቀጣይ እመጣለሁ። አንዳንድ ነገሮች ደግሞ ከዚህ እስከዚህ ድረስ ለማየት ከፈለጋችሁ ይሄን ነው የምነኩት። እዚህ ጋር ኤክስፖርት የሚል ነገር አለ። ቶሎ ብላችሁ ኤክስፖርት ለማድረግ ይሄን ነው የምትጠቀሙት። ሌላኛው ኤክስፖርት የሚባል ነው። ልክ ኤዲት አድርጋችሁ ስትጨርሱ እዚህ ዊንዶ ላይ ነው ኤክስፖርት የምታደርጉ። የተለያዩ ሴቲንጎች አሉ። ስሙ ኤክስፖርት ስሙን፣ ፋይሉ የት እንደሚቀመጥ፣ 4K እናርገው፣ HD እናርገው፣ የተለያየ የኳሊቲ ኦፕሽኖች አሉት። እዚህ ጋር አንዱን ነክታችሁ ለምሳሌ 4K እንዲሆንልኝ ከፈለኩኝ 4K አደርገዋለሁ፣ 4K ይሆናል። እነዚህ ቪዲዮ ፎርማቶች ናቸው። ኦዲዮ ምን እንደሚመስል እዚህ ጋር በምን ሴቭ እንደምናደርግ ቀጣይ ቪዲዮ ኤክስፖርት ራሱን የቻለ ተከታታይ ቪዲዮ ስላለው በሱ እመጣለሁ። እዚህ ጋር መጨረሻ ላይ ቪዲዮአችን ምን እንደሚመስል ያሳየናል። ከዛ እዚህ ጋር ሚዲያ ኢንኮደር ካላችሁ በዛ ኤክስፖርት ማድረግ ትችላላችሁ። ሚዲያ ኢንኮደር ማለት የአዶቤ ሶፍትዌር ሲሆን እራሱ በፕሪሚየር በአፍተር ኢፌክት በተለያዩ በአዶቤ አኒሜት የተለያዩ የአዶቤ ሶፍትዌሮችን ተጠቅማችሁ መጨረሻ ላይ ኤክስፖርት ስታደርጉ ሚዲያ ኢንኮደርን ስትጠቀሙ HD ሆኖ በራሱ ኳሊቲ ኤክስፖርት እንዲያደርግላችሁ የምትጠቀሙት። ኤክስፖርት የምትለዋንም ነክታችሁ
ቪዲዮአችሁን ኤክስፖርት ማድረግ ትችላላችሁ። እኔ አሁን ኤክስፖርት የሚለውን ነካውኝ፣ ይኸው ቪዲዮዬን ኤክስፖርት አድርጎ ጨረሰ ማለት ነው። 100 ሲል ይጨርስ 100 አለ። ስለዚህ ቪዲዮዬን እዚህ ፋይል ላይ አስቀምጨዋለሁ ማለት ነው። ይሄ ለኢንትሮዳክሽን ነው፣ ምን እንደሚመስል ለማየት ነው። በቀጣይ በጣም የፕሪሚየር ፕሮ አድቫንስድ የሆኑ ቶፒኮችን እናያለን። እንዴት የተለያዩ የፌስቡክ፣ የዩቲዩብ፣ የዶክመንተሪ እና የተለያዩ ኢቭን የፊልም፣ የቲቪ ቪዲዮ ኤዲቲንጎችን እንዴት እንደምንሰራ ተከታታይ ቪዲዮዎችን ለቃለሁ። ለአሁን ኢንትሮዳክሽን ቪዲዮ ነው። ኢንትሮዳክሽኑ ይህን ይመስል ነበረ። ሰብስክራይብ ያላረጋችሁ እስካሁን ሰብስክራይብ አድርጉ፣ እኔንም ያበረታታኛል። እናንተም በነፃ የፕሪሚየር ፕሮ ቱቶሪያሎችን የትም ሳትሄዱ ምንም ሳትከፍሉ በነፃ ታገኛላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ባይ ባይ።